ሰላም እንደምን አላችሁ ውድ የዘውድ ፈርኒቸር ቤተሰቦች፣ እኛ ደህና ነን አለን አልሐምዱሊላህ። ዛሬም እንደ ሁልጊዜው እንግዲህ ለእናንተ የሚመጥን አዲስና ዘመናዊ ድንቅ አልጋ ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። ቪዲዮን ደግሞ አይታችሁት መጨረሻ ላይ ሀሳብ አስተያየታችሁን ታሳውቁናላችሁ ማለት ነው። ይሄ አልጋ እንግዲህ እንደነገርኳችሁ አዲስ ዲዛይን ነው። ደንበኛችን በዚህ መልኩ ነበረ የመረጠው። እኛ ደግሞ አፕዴት አድርገን የሰራናቸው ብዙ ስራዎች አሉ እና የሚገርም አልጋ ነው። እስከ መጨረሻው ከታተሉ ያለውን ነገር አስረድቼ እነግራችኋለሁ ማለት ነው። እና እዚህ ጋር እንደምታዩት በአልጋው ሜትር ከ50 አልጋ ነው። ሁለት ኮመዲኖች አሉት በግራና በቀኝ። ይህን ይመስላል። መሳቢያዎችም በስላይደር ነው የተሰሩት። ይህን ይመስላል የኮመዲኖቹ ፓርት። እናንተም ደግሞ በበራፍ የምትፈልጉ ሆነ በራፍ አድርገን እንሰራላችኋለን ማለት ነው። እና ከለሩም እንደምታዩት ክሬም በወርቃማ ነው። እንደዚህ ሁለቱ ከለሮች እንግዲህ ማች አድርገዋል። በጣም ውበት ሰጥተውታል። ጎልታ ትታያለች ማለት ነው። የራይት ፓርት ይህን ይመስላል እና ጥርት ተደርጎ የተሰራ ስራ ነው። በኤምዲኤፍ ተደራርቦ የተሰራ ነው ማለት ነው። ይሄ ስራ በሌዘር አይደለም። በኤምዲኤፍ ደግሞ የተጠቀምንበት ምክንያት ከጊዜ በኋላ ቀለም መቀየር ብትፈልጉ እንዲሁም ደግሞ በምታንቀሳቀሱበት ሰዓት ቢፋፋቅባችሁ በቀላሉ ቀለም መቀባት ብቻ ነው ማለት ነው። ለተጨማሪ ወጪ አይዳረቃችሁም። ሌዘር ከሆነ ግን ግዴታ መነሳት አለበት። እንዳያችሁት ኤምዲኤፍ ነው ብያለሁ። እዚያም አንዳንድ ዲዛይኖች ተጠቅመናል ማለት ነው። በጣም አሳምሮታል። ይህም እንግዲህ ወርቃማው ጥራት ያለው የሚለጠፍ ነው፣ ቀለም አይደለም። በጣም ያበረቀርቃል። ላይ ሲያገኝ በቃ መኝታ ቤቶች እቺ ጎልታ በደንብ ትታያለች ማለት ነው። የበለጠ የሚያስታውቀው ቤት ውስጥ ገባ ነው። እንዳጋጣሚ እዚህ ሳይሆን ምናምን ስላለ አያበረቀርቅም ማለት ነው። እና ይሄ አልጋ እንግዲህ ለመኝታ ቤታችሁ ፍክት ድምቅ የሚያደርግ ድንቅ ስራ ነው እና ይህን ይመስላል። በጣም የተለፋበት ስራ ነው። እናንተም ከወደዳችሁና ከተመቻችሁ ለወዳጅ ዘመዳችሁ ሼር በማድረግ ያድርሱን እንላለን። እና የራስጌው ፓርት ይህን ይመስላል። ስፖንዳውም እንደምታዩት ይህን እየተደራረበ ነው ማለት ነው። ግድጋም እንግዲህ የጥርምጥን ያለች ዲዛይናቶችም እንግዲህ ታምራለች። እንደ ራስጌው ተደራርቦ የተሰራ ነው። እንደምታዩት ቀለሞቹ እንግዲህ ማች አድርገዋል። ሁለቱ ወርቃማ በክሬም ነው። ይሄ የራሱን የቻለ የተለጠፈ አንደኛ ደረጃ የሚባለው ማቴሪያል ነው ማለት ነው። በጣም ያብረቀርቃል። የበለጠ ደግሞ ጠጋ ብሎ ያሳያቸዋል ማለት ነው ካሜራማን። እንደምታዩት ኤምዲኤፍ ነው፣ የተደራረበ ነው እና ከጊዜ በኋላ ቀለሙን መቀየር ብቻ የሚጠበቅባችሁ እና ይሄ ተመራጭ አድርጓል። ይሄ ስራ እንደምትወዱት አልጠራጠርም። እዚህ ጋር ደግሞ እቺም እንደዚሁ ወርቃማ ናት። ማች እንዲያደርግ ብለን ትንሽ ከፍ እንዲላችሁ ያስበል እቺ ነው የተጠቀምነው እዚህ ጋር። እና አጠቃላይ ይሄ ስራ እንግዲህ እንደምትወዱት አንጠራጠርም። የግርጌው ፓርት ይሄን ይመስላል። በዚህ በኩል ደግሞ አንድ ኮመድ ነው አለች። በግራና በቀኝ ሁለት ኮመድ ነው ያለው ብያችኋለሁ። ይሄም እንደዚሁ እዚህ ጋር መሳቢያን የተጠቀምነው በስላይደር ነው። ይሄን ይመስላል። እናንተም ደግሞ በበራፍ የምትፈልጉ ከሆነ በፈለጋችሁት ሁልጊዜም እኛ የምንሰራው እናንተ በመረጣችሁትና በፈለጋችሁት ሳይዝ፣ ዲዛይን፣ ከለር የእናንተን ፍላጎት ነው ሁልጊዜ የምንሰራው። እናንተ የሚጠበቀው ለእኛ ማሳወቅ ነው ማለት ነው። ሌሎች ተጨማሪ ዲዛይኖችን ደግሞ የምትፈልጉ ከሆነ ከስር ባለው ስልክ እየደወላችሁ ወይም ደግሞ ቴሌግራም፣ ኢሞ፣ ዋትሳፕ ላይ ተጨማሪ ዲዛይኖችን እንልክላችኋለን። እናንተም የመረጣችሁ ካለ እዛ ላይ ልካችሁልን ያለውን ነገር እንሰራለን ማለት ነው። ሁልጊዜም የእናንተን ፍላጎት ብቻ ነው የምንሰራው ማለት ነው። እና አጠቃላይ ይሄ አልጋ እንግዲህ ጽድት አድርገን እየሰራ ነው ለጓደኛችን ነው እንግዲህ እሱም እንደምደሰትበት አልጠራጠርም። ቤት አስገብተን ደግሞ ያለውን ቪዲዮ ሰርተን በቀጣይ ፓርት እለቅላችኋለሁ ማለት ነው። እንደምትወዱት አልጠራጠርም። ሼር በማድረግ ለወዳጅ ዘመዶ ያድርሱ። ሰብስክራይብ ማድረግ እንደረሰ እንወዳችኋለን።